ሃይ ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ሰኞ ነው። የሳምንቱ የመጀመሪያ ቀን እግዚአብሔር ለዛሬ ቀን አድርሶናል። አንድ የተማርኩትን ነገር በዚች ቀን ላካፍላችሁ። መጽሐፍ ቅዱስ ላይ አንድ መጽሐፍ አለ። ትላንት አንድ ጉባኤ ላይ አካፍያለሁ። ለእናንተም ላካፍላችሁ ብዬ ነው። ያ መጽሐፍ ሁለት የተጣሉ ወንድማማቾች ነበሩ። በእነሱ መካከል ይቅርታ ስለማድረግ እና ህብረትን ስለማደስ የተጻፈ መጽሐፍ ነውና ሐዋርያው ቅዱስ ጳውሎስ ለፊልሞና የጻፈው መጽሐፍ። ፊልሞና ክርስቲያን ነው፣ ሀብታም ክርስቲያን ነው። የቆላሲስ ቤተ ክርስቲያን እንድትተከል ምክንያት የሆነ ሰው ነው። ጳውሎስ እዛ ከተማ በሄደ ጊዜ ቤቱን ከፍቶ የተቀበለ ሰው ነው። ቤተ ክርስቲያንም እሱ ቤት ነው የጀመረችው። መልካም ሚስት አለችው አፍቢያ የምትባል እና እሱ ሀብታም ስለሆነ ጌታን የማያውቁ ብዙ ባሪያዎች አሉ። ከነዛ መካከል አናሲሞስ ነው። እና አናሲሞስ አንድ ጊዜ ምን አደረገ? የፊልሞና የሆነውን ነገር ሁሉ ይዞ ወደ ሮም ከተማ ኳተነ፣ ሄደ ማለት ነው። በዛን ጊዜ ከጳውሎስ ጋር ተገናኘ። ጳውሎስ የቁም እስረኛ ሆኖ በተከራየ ቤት ውስጥ ሆኖ ያገለግል ነበር በሮም ከተማ ውስጥ። ከጳውሎስ ወንጌል ሰማ፣ ህይወቱ ተለወጠ። ከዛ የበደለውን ነገር ሁሉ ተናዘዘ። ከዛ ጳውሎስ ያን መልእክት የፊልሞና መልእክት ጻፈ። የጻፈበት ምክንያት አናሲሞስን ይቅር እንዲል፣ ባሪያ የነበረው ወንድም ሆኗል፣ ለአንተ የሚጠቅም ይልቅ ደግሞ ለእኔ የሚጠቅም ሆኗል ይላል። ጎናችን ያሉት ወንድሞች እህቶች የማይጠቅሙ አይደሉም። እግዚአብሔር ሁላችንንም የምንጠቅም አድርጎናል። ስለዚህ በተለያየ ጥላቻ ውስጥ ያላችሁ እግዚአብሔር በክርስቶስ ጌታ ኢየሱስ በእኛ ምትክ ሆኖ እግዚአብሔር ከአባት ጋር እንዳስታረቀን እኛም ደግሞ ወንድሞችን እህቶችን ይቅር ልንል ያስፈልጋል። በይቅርታ ልንመላለስ ያስፈልጋል እና ቂም ውስጥ ያላችሁ፣ በደል ውስጥ ያላችሁ ይህ ሳምንት ሁሉን ነገር የምትተውበት ከእግዚአብሔር ጋርም ከሰው ጋር ሰላም የምትሆኑበት ሳምንት ይሁን። ተባረኩ። መልካም ሳምንት። እግዚአብሔር ከእናንተ ጋር ይሁን። ሰኟችሁ፣ ማክሰኟችሁ፣ ሮባችሁ፣ ሐሙሳችሁ፣ አርባችሁ፣ ቅዳሜያችሁ፣ እሁዳችሁ፣ የሚቀጥለው ሰኟችሁ የተባረከ ይሁን። ተባረኩ።